እየገባችሁ ሰላምታ እየሰጣችሁ የአንድ ሰው ወንበር ለማጥናት የሚያህል ዝም ብላችሁ ብልጽግና ዳይፐር ሆናችሁ አትሞቱ። በ5,000 እና በ6,000 ብር ትምህርት ቤት አለ እንዳትማር ውጤት ተዘግቶ ቤንዚን ራሱ እንደ ልብ ዛሬ ስንት ዓመት ነው ቤንዚን ራሱ የጠፋው? ዛሬ አይደለም ትናንትና አይደለም። ይሄ ሁሉ አለ የትከተኛውን በኩል አለ አለችው አለ ውትድርና ተጋራይ ኢትዮጵያን እንድታፈርስ የተሰራለ ስራ ነው። የዛሬ ስንት ዓመት ነው ቤንዚን የለም ተብሏል። ወጣቱ ቤንዚኑን እንዳይሰራ ሰርቶ እንዳይተዳደር ተደርጎ አገርን ለማዳን በሚል የውሸት ፕሮፓጋንዳ የብልጽግና እያሰማል አይደለ? አገርን በወንድሞቻችን እያስፈረሰን አለው። በራሳችን ወንድሞች ማለት ነው። የድቡቦች ሎችሪሲቴ ህሱራይ ብልጽግና ነውና ዳይሰናስ ኮኮዳገ በቃ ሀኒነበና ኢዛስ በቃ ሄሰና ሎቸራራ በቃ አልሆነለትም። ይሄ ብልጽግና ኢትዮጵያን ለማፍረስ የተነሳ ስለሆነ አይደለ? ከአማራ ጎን ሆነይ ኢትዮጵያን አድን አለበለዚያ ይሄ ብልጽግና አይደለ? ትላንት ትግረን እንዳጠፋው አማራን እንዳጠፋው አላ ነገ ደቡብ ላይ ይመጣል። ቢላይ ይዞ መጣ ነው አማራ ትግሬ ቢላይ ይዞ መጣ ነው ያለ ትጥቅ አስፈታ ያለ ያስጨረሰ ያለው ወጣቱን ማለት ነው። የደቡቦች 80% የሞት ካለው አይደለ? የደቡብ ልጅ ነው። ሌላው አለ አይደለ? የራሱን ልጅ አለ አይደለ? ወደ ውጪ የላከ ነው። ግን አለ ደቡብ እግዚአብሔርን በቀንቁ ይሄ ለብልጽግናው ዳይፐሩን አትሙቱ። ለ5,000 እና ለ6,000 ብር አለ አይደለ? እየተከፈልክ አገርን አታጥፋ። ብትችል ብልጽግናውን ተዋጋ። ካልቻልክ አለ አይደለ? አፈሙዝን አለ አይደለ? ሰባብረውም ቢሆን ወደ ሀገር ተመለስ። ለእናቴ ለአባቴ ታስፈልጋለህ። ትላንትና አለ አይደል? አገር እንደ ሰላም እንደነበረች እናንተ ሁላችን እናውቃለን። ይሄ ከ2011 ጀምሮ የብልጽግናው ወጣቱን እንደ ቅጠል ያራገፈ ህዝብን ንጹሃን ላይ የደመረ ሆናለች ኢትዮጵያ። አልተሳካለትም። በፖለቲካ በብሔር በሃይማኖት ሞክሯል፣ አልተሳካለትም። ይሄንን አለ አንድ ሆነ አለ አይደለ? ከአማራ ጎን ነው የግድ አማራ ክልል መሄድ የለብህም። ባለበት አፈሙዝን አዙር። ይሄ ብልጽግና አለ አይደለ? ነገ አለ አይደለ? የሆነ ብሔርን ደቡብ ላይ ይጠርና አንተን ቢላይ ይዞ መጣ ነው አንተ ወንድሞችን ያስገድላል። አፈሙዝን አዙር። የብልጽግና ዳይፐር ሆነ አትሙት። በቃ ሎይተራሲያ ህሱራይ ኑና ውርሰናስ ጎይዳገ ብልጽግና ሲገራ ሃይቆፋ ናአያስን አዋስ ነኒ ኮሻሳ ሲገራ ሃይቆፋ በቃ የጅብራታቱን ዝም ብላ አትሙት። ለእናቴ ለአባቴ ታስፈልጋለህ። ለፖለቲከኛ ዳይፐር ሆነ አላ የጅብራታቱን በቃ